ንስሐ ገብታችሁ ብትቆርቡ ምን አይነት ነገር በጸጋ መልክ የምትቀበሉ ይመስላችኋል? አንዳንዱ በመቁረቡ ምስጢር ይገለጽለታል፣ ለሌላው የማስተዋል ጥበብን ይሰጠዋል፣ ለሌላው ደግሞ የመንፈስ ቅዱስ ጸጋ በስቶለት ትንቢት እስከ መናገርና ሰይጣንን በጸሎቱ እስከ ማራቅ ይደርሳል። እናንተስ ንስሐ ገብቼ ብጸድቅ ብላችሁ አታውቁም? በዚህ ዓለም ከሚመጣብኝ ጭንቀት በመንፈስ ቅዱስ ረዳትነት ከኔ ባረቃቸውና ሰላሜ የሚመለስልኝ ብላችሁ አልተመኛችሁም? የምትጸልዩት ጸሎት ልክ እንደ ቅዱሳኑ ሰይጣንን ከናንተ የሚያረቅ የአጋንንትን ውጊያ የሚቀንስ ሰይጣንን ከቤታችሁና ከኖራችሁ ነቅሎ የሚያወጣ እንዲሆን ፈልጋችሁ አታውቁ? በዛሬው ታሪክም የምናየው እንደኛ ክርስቲያን ሆኖ ሳይወለድ ፀሐይንም ያመልከው የነበረ ብዙ ሰዎችንም ገሎ የነበረው ስለ አባ ሙሴ ጸሊም ታሪክ ነው። ይህ አባት ፀሐይን ከሚያመልኩ ከነበሩት ሰዎች ተነጥሎ አምልኮተ እግዚአብሔርን ለምን መረጠው? እኛስ ያላስተዋልነው ነገር ምን ቢኖር ነው በራሱ ፍቃድ የመጣው? ቁርባኑንስ ከተቀበለ በኋላ በመንፈሳዊ ህይወቱ ላይ ምን አይነት ጫና አጋጠመው የሚለውን ነገር በዚህ ቪዲዮ እናያለን። ይህ አባ ሙሴ ጸሊም ሰዎች ከገሎ የተነሳ ያደንቁታል። እርሱ አስቀድሞ መንግስተ ሰማያትን ገፍቷት ነበረና እርሱ በስጋው ጠንካራ በስራውም ኃይለኛ ነበር። ይበላና ይጠጣ ይቀማና ያመነዝር ነበር፣ ይገልም ነበር፣ ማንም ሊቋቋመውም አይችልም ነበር። አንድ በግ በአንድ ጊዜ ጨርሶ እንደሚበላና አንድ ፊን ቀን ወይን ጠጅ እንደሚጠጣ ስለ እርሱ ተነግሯል። እርሱም ፀሐይን ለሚያመልኩ ሰዎች አገልጋይ ነበረ። ብዙ ጊዜም ወደ ፀሐይ ያንጋጠጠ ፀሐይ ሆይ አንተ አምላክ ከሆንክ አነጋግረኝ ይል ነበር። ደግሞም በልቡ የማላውቅህ ሆይ ራስን አሳውቀኝ ይል ነበር። ከዚህም በኋላ በአስቄጥስ ገዳም ያሉ መነኮሳት እግዚአብሔርን ያውቁታል ያዩታልም እያሉ ሲነጋገሩ ሰዎችን ሰማቸው። ያን ጊዜም ተነሳ፣ ሰይፉንም ታጥቆ ወደ አስቄጥስ ገዳም ሄደ። በደረሰም ጊዜ አባ ኤስድሮስን አገኘው። አባ ኤስድሮስን ፈራው። ሙሴ ጸሊምም እውነተኛውን አምላክ ታሳውቁኝና ታስረዱኝ ዘንድ ወደ እናንተ መጣሁ አለ። አባ ኤስድሮስን ወደ አባ መቃርስ ወስዶ አገናኘው። እርሱም ተቀብሎ ሃይማኖትን አስተማረው። እንዲህም አለው፣ ታግሰ የማስተምርህን ከጠበቅ እግዚአብሔርን ታየዋለህ። ከዚህም በኋላ የክርስትና ጥምቀትን አጥምቆ አመነኮሰው። ከብዙዎች ገለኞች ቅዱሳን ይልቅ ብዙና ጽኑ ገልን መጋደል ጀመረ። ሰይጣንም ቀድሞ ሲሰራው በነበረው በመብሉና በመጠጡ በዝሙቱም ይዋጋው ነበር። እርሱም በራሱ ላይ የሚደርስበትን ሁሉ ለአባ ኤስድሮስ ይነግረው ነበር። እርሱም ማጽናንቶ ሊሰራው የሚገባውን ያስተምረው ነበር። ከገሉ ብዛትም የተነሳ አረጋውያን መነኮሳት በሚተኙ ጊዜ ቤቶቻቸውን በመዞር ውሃ መቅጃዎችን ወስዶ ውሃ ሞልቶ በየቤታቸው ደጃፍ ያኖር ነበር። ውሃው ከነርሱ ሩቅ ነበረና እንዲህም እያደረገ በመጋደል ለብዙ ዘመናት ኖረ። ሰይጣንም በእርሱ ቀንቶ በእግሩ ውስጥ አስጨናቂ የሆነ አመታትን መታው። ተኝቶም እየተጨነቀ ብዙ ቀን ታመመ። ከዚህም በኋላ የመታውና የሚፈታተነው ሰይጣን እንደሆነ አውቆ ስጋው በእሳት ተለብልቦ እንደደረቀ እንጨት እስኪሆን ድረስ ተጋድሎውንና አገልግሎቱን አበዛ። እግዚአብሔርም ትዕግስቱን አይቶ ከደዌው ፈወሰው። የሰይጣንንም ጦር ከእርሱ አራቀለት። የመንፈስ ቅዱስንም ጸጋ አደረበት። ወደ እርሱም 500 ወንድሞች መነኮሳት ተሰበሰቡ። በእነርሱም ላይ አበምኔት ሆነ። ከዚህም በኋላ ቅስና ሊሾሙት መረጡት። በቤተ መቅደስም በሊቀ ጳጳሳቱ ዘንድ ባቆሙት ጊዜ ሊቀ ጳጳሳቱ አልፈቀደም ነበር። አረጋውያኑንም ይህን ጠቋራ ለምን አመጣችሁት? ከዚህ አውጡት አላቸው። እርሱም መልክ የከፋ ጠቋራ ሆይ መልካም አደረጉልህ በማለት ራሱን እየገሰጸ ወጣ። ከዚህም በኋላ ዳግመኛ ሊቀ ጳጳሳቱ ጠራውና እጁን በላዩ ጭኖ ቅስና ሾመው። እንዲህም አለው፣ ሙሴ ሆይ እነሆ በውስጥም በውጭም ሁለመናህ ነጭ ሆነ። በአንዲትም ዕለት ቅዱሳን አረጋውያን ወደ እርሱ መጡ። በእርሱም ዘንድ ውሃ አልነበረም። እርሱም ከባቱ ብዙ ጊዜ ወጣ ገባ ይል ነበር። ከዚህም በኋላ ብዙ ዝናብ ዘንሞ ጉድጓዶችን ሁሉ ሞላ። አረጋውያንም ለምን ብዙ ጊዜ ወጣ ገባ ትል ነበር ብለው ጠየቁት። እርሱም እግዚአብሔር ውሃ ካልሰጠኸኝ ቅዱሳን አገልጋዮችህን ምን አጠጣቸዋለሁ እያልኩ ነበር። በቸርነቱም ዝናብን ልኮልን ውሃን አገኘን አላቸው። በአንዲትም ዕለት አባ ሙሴ ከአረጋውያን ጋር ወደ አባ መቃርስ ሄደ። አባ መቃርስም የሰማዕትነት አክሊል ያለው ከእናንተ ውስጥ አንዱን እነሆ አያለሁ አላቸው። አባ ሙሴም አባቴ ሆይ ምናልባት እኔ ሆናለሁ፣ በሰይፍ የገደለ በሰይፍ ይገደል ዘንድ አለው የሚል ጽሑፍ አለና ብሎ መለሰ። ከዚህም በኋላ የበርበር ሰዎች መጡ። አባ ሙሴም ከእርሱ ጋር ያሉትን መነኮሳት እነሆ የበርበር ሰዎች ደረሱ፣ መሸሽ የሚፈልግ ይሽሽ አላቸው። እነርሱም አባታችን አንተ ሳትሸሽምን አሉት። እርሱም በሰይፍ የገደለ በሰይፍ ይገደላል ስለሚለው የእግዚአብሔር ቃል እነሆ ያቺን ቀን ለብዙ ዘመናት ስጠብቃት ኖሬአለሁ አላቸው። ወዲያውኑም የበርበር ሰዎች ገብተው በሰይፍ ገደሉት። መሸሽ ስላልፈለጉ ከእርሱ ጋር 7 መነኮሳትም ተገደሉ። አንዱ ግን ከምንጣፍ ውስጥ ተሰወረ። የእግዚአብሔርንም መልአክ አየ። በእጁም አክሊል ነበረ። እርሱም ቆሞ ይጠብቅ ነበር። ይህንንም ባየ ጊዜ ከተሰወረበት ወጣ። የበርበር ሰዎችም ገደሉት። የሰማዕትነትንም አክሊል ተቀበለ። ከሃዲና ነፍሰ ገዳይ ቀማኛና ዘማዊ የነበረውን ለውጣ ደግ አባት መምህርና የሚያጽናና ለመነኮሳትም ስርዓትን የሰራ ካህን በሁሉም አብያተ ክርስቲያናት
ምክንያትም ስሙ እንዲጠራ ያደረገችውን የንስሐን ኃይሏን ተመልከቱ። ስጋውን በአስቄጥስ ገዳም ደርምስ በተባለ ቦታ ለዘላለም ይኖራል። ከእርሱም ብዙዎች ድንቆችና ታምራት ይታያሉ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱን ከኛ ጋር አጽኑ ለዘላለሙ አሜን።